ቪዲዮ ረጅም እንዳይሆንባችሁና እንዳይሰለቻችሁ በማለት ነው የምቆራርጠው። እንዳልኳችሁ ለልጆቹ እንክብካቤ ባይሰጥም ፍቅር ነበረው ብዬ አስባለሁ። ምክንያቱም ቤት ውስጥ የሚጎልብኝ ነገር አልነበረም። ለራሴ ልብስ፣ ጫማ ባለ የምንበላው ነገር ተሟላ ነበር እና እኔም ሁሌም ስልኩን ማየት አላቆምኩም። ሁሌ ልቤ እየቆሰለ ተኛለሁ። አንዳንዴ እንቅልፍ አይወስደኝም፣ እሱ ግለጥ ብሎ ይተኛል። እኔ ግን ሁሌ ሳስብ በቃ ያመኛል። ከዛ የሆነ ቀን ሁሌ እንደማይ ሲያውቅ ስሙን በወንድ ስም አድርጎ ነበር የሚያወራት እና እንደዛ ይሁን ብዬ ከወንድ ጋር ያን ያህል ሰዓት እንደማያወራ ባቅም በቃ ቢያንስ በወንድ ስም ሆኖ ረፍት ሰጥቶኛል። ራሴን እያታለልኩ እንደሆነ አውቃለሁ፣ ግን ለልጆቼ ስል ማለፍ አለብኝ። ይህን ጊዜ በጣም ችኩል ነኝ፣ ተናዳጅ ነኝ። ውስጤን ራሴን በጣም ነው የምጎዳው። እንደዛ ሆኖም አድርገውም ለሱም አድርገው ነገር ምንም እንትን ያልኩት ነገር የለም። ዛሬ ቢያመኝም ነገ ጤነኛ ሆኜም ለመኖር እሞክራለሁ። ሰላማዊ ህይወት ለመመር እሞክራለሁ። ልጆቼስ ከዛ እንዴ በዓል ነበር። ለበዓል እንደማንኛውም ሰው ቤታችን ነገር ነበር እና ማታ ጎረቤት ቤታችንን የሱ ቤተሰብ ጋር አሳልፈን ማታ ላይ ወደ ውጭ ወጣን። ጎረቤት ጋር አምሽተው አመሹ። ውጭ 5 ሰዓት ሆነ። 5 ሰዓት ላይ ለባለቤቴ ሲደውልለት መስመሩን እየተነጋገሩበት ነው ይለኛል። ከዛ ለጎረቤቴ ደወልኩለት። ስሙን ጠርቼ ገባ። ለምንድን ነው ስልክ የማያነሳው አልኩት። እንደዛ ስለው ማለት የት ናችሁ? ለምንድን ነው ስልኩን የማያነሳው? የደወልኩኝ ነው፣ በሰላም ነው? ለምን አመሻችሁ? ወይ እኔ እኮ ቤትን ገብቻለሁ እንዴ እሱ አልገባም እንዴ አለ። ትንሽ ቆየ፣ 30 ደቂቃ ሆኖኛል አልገባም ብሎ ተጨነቀ። ከዛ በኋላ አይ በቃ ይኸው በር እያንኳኳ ነው አልኩት። ግን አላንኳኳም ነበር። ከዛ ወዲያውሽ ደህና ደር ብዬ ስልኩን እንደዘጋሁኝ ሁሌ የሚቀሙበት ቦታ እሱን ስልኩን ዘግቼ ወደ ውጭ እንደወጣ ሁሌ የሚቀሙበት ቦታ ላይ አየሁት። ፊት ለፊት ኮንዶሚኒየም። እዛን ቀን መስማት ፈለኩ፣ እየፈራሁ መስማት ፈለኩ። ወረድኩ። እኔም በመኪናው ተቃራኒ በኩል ቆምኩ። ባለቤት የሚያወራውን ነገር በሙሉ ሰማሁት። የኔ ፍቅር እያለ ነው የሚያወራት። ማማዬ ይላታል። እኔም ማማ ነበር የሚለኝ። የእሷና የሱ ህይወት በቃ ስለ እሷና ስለ እሱ ህይወት ነው የሚያወራው እና ሃይማኖት፣ ፖለቲካ የእሷና የእሱን ፍቅር እንደማያግደው ሁለቱ ዘላለም በደስታ እንደሚኖሩ ሁሉም ነገር እንደሚስተካከል ይነግራታል። ከዛ ራሴን መቆጣጠር አልቻልኩም። ሮጬ ስልኩን ቀማሁት። የ3 ልጆች አባት መሆኑን ታውቂያለሽ? የ3 ልጆች አባት ነው ብታወሪው ሰው አልኳት። ከዛ ስልኩን ቀማኝ፣ ገፈተረኝ፣ ወደኩ። ከዛ እጄን አንጠልጥሎ አስገብቶኝ በሩን ዘግቶብኝ ሄደ። ከዛ በኋላ ደወልኩለት ቤት ገብቼ ከአሁን በኋላ አታገኝኝም ማለት ሞቷል ብለሽ ለቤተሰብ ደውይላቸው እኔ እየሄድኩ ነው አለኝ። ነው አልኩት።
ይሄ በእርግጥ የሱ ድራማ ነው። ሁሌም እንደዚህ ነው የሚለው። ምንድን ነው ግን ያወራው አልኩት። ሌላ አይኔ ፍቅር የምትላት ሴት አለች። አሁንም ግን ምን አድርጌክ ነው? ግን ምን በደልኩ? ምንድን ነው ግን ያደረግኩ እኔ? ለምንድን ነው እንደዚህ የምትጫወትብኝ? ምን አደረግኩ? ምን በደልኩ አልኩት። ምንድን ነው በደሌ? ለምንድን ነው እንደዚህ በእኔ የምትጫወተው? እንዴት እንደዚህ ታደርገኛለህ አልኩት። ምንም የሰማሽው ነገር የለም አለ። እሺ አልኩት። ስልክ ሳወራ የነበረው ከወንድ ጋር ነው አለ። እሺ የሰማሁትስ ነገር